አንሊሚትድ ለአንድ ሳምንት የሚቆይ ሶሻል ሚዲያ እንዲሁም 300 ደቂቃ አለው። የሚቆየው ለአንድ ሳምንት ነው። አሳያችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች ዛሬ ማሳያችሁ ለአንድ ሳምንት የሚቆይ ሶሻል ሚዲያ መፍቱህ ማለት ነው። ሶሻል ሚዲያ መፍቱህ በዚህ መልኩ አሳያችኋለሁ ማለት ነው። ተከታተሉኝ። እንደዚህ አድርገን ነጅማ 88 አድርገን ተጻፍን በኋላ እንደዚህ አማራጭ ይመጣልናል። እኔ የምፈልገውን አላገኘሁትም። አሁንም 99 ብዬ ቀጥላለሁ ማለት ነው። ይሄንን በእንደዚህ ከመጣልኝ በኋላ እንደምታዩት እዚህ 10 ቁጥር ላይ ያለው የአንድም ቀን አለ። ያው እዚህ ጋር የአንዱ ቀን ቀጣይ ቪዲዮ ሰራላችኋለሁ። የአንድ ሳምንቱን ነው ማሳያችሁ ዛሬ 10 ቁጥር ላይ በዚህ መልኩ ከዚያም እንደምታዩት እዚህ ሶሻል ሚዲያ ለአንድ ሳምንት ማለት ነው 2 ጂቢ ዳታ አለው። 300 ደቂቃ አለው። ለማንኛቸውም ኔትወርክ 300 ደቂቃ ያወራላችኋል ማለት ነው። ይኸው እዚህ 300 ደቂቃ 300 ደቂቃ አለው። ሶሻል ሚዲያ መፍቱህ ነው ለአንድ ሳምንት። የሚቆየው ደግሞ 7 ቀን ነው። የምትሞሉት ብር 20 ሪያል ማለት ነው። 20 ሪያል የ23ቱን ትሞሉና 20 ሪያል ትልካላችሁ ማለት ነው። የምትመጅኑት ደግሞ እዚች ጋር 99ን ትጽፋላችሁ። ወይም በሪሳላ ቦታ ከጻፋችሁ ደግሞ በሪሳላ ሜሴጅ መላክ ከፈለጋችሁ ለ992 አድርጋችሁ ለ900 ስትልኩት ሜሴጅ ቦታ ገብቻ አሳያችኋለሁ። አሁን ይመጅንላችኋል ማለት ነው። እዚሁም ደግሞ ማመጀን ከፈለጋችሁ እዚሁ ቦታ ላይ 99 ትሉና በዚህ መልኩ እንደዚህ እዚህ ጋር ሴንድ ትሉታላችሁ ማለት ነው። እኔ ያወረድኩት ስላለኝ አሁን አላወርደውም። እናንተ ግን 99 ብላችሁ እዚህ ጋር 99 ስትጽፉ ይመጣላችኋል ማለት ነው። ያው 99 የኔ ብር ስላለው አሁን ይመልሳል። ቆይ ላሳያችሁ እዚህ ጋር ከዛ በዚህ መልኩ እዚህ ጋር አንድ ቁጥርን ሰብስክራይብ ታደርጋላችሁ ማለት ነው። አንድ ቁጥርን በዚህ መልኩ ተጽፉና ሰብስክራይብ ታደርጉታላችሁ። ኦሬዲ ይወርዳል ማለት ነው። የሚወርድላችሁን ደግሞ ለማየት የሚወርድላችሁን ለማየት ደግሞ ነጅማ 88 ከዛ ነጅማ አድርገን 5 ቁጥርን አድርገን እዚህ ጋር ሙረባውን እንጫናለን። ከዚያ በኋላ እንደውላለን ማለት ነው። ያወረድ ነው ስንት ብር እንደቀረ ስንት ደቂቃ እንደቀረንና ስንት ደቂቃ እንዳወራን ሶሻል ሚዲያ ያው ክፍት ነው፣ የለውም መህዱድ ማለት ነው። እንደገና ዳታው 2 ጂቢ ነው። ዳታይቱ እንኳን ብዙም አይደለች፣ ግን ሶሻል ሚዲያ እንደፈለጋችሁ ለአንድ ሳምንት መፍቱህ ትጠቀማላችሁ ማለት ነው። እዚች ጋር ደውዬ ያሳያችኋለሁ። እኔ ከዚህ በፊት 7 ጂቢ ሰጥቶኛል ብዬ ከዚህ በፊት የሰራሁላችሁ ቪዲዮ እያወረድኩ አሳየኋችሁ። ያው አልተጠቀምኩበትም። ከዛ በፊት ያወረድኩት ስላለኝ አሁን ያው እንደዚህ አያችሁት። በዚህ መልኩ እናንተንም ያወጣላችኋል ማለት ነው። እኔ ለኢትዮጵያ የሞላሁት ስላለ ነው፣ አልጨረስኩትም። ስለዚህ በዚህ መልኩ አውርዳችሁ መጠቀም ትችላላችሁ። ለአንድ ቀን ደግሞ አለ። እሱን ከፈለጋችሁ ወይም ለኢትዮጵያ ለሳውዲ ኮሜንት ላይ አስቀምጡልኝ። የምትፈልጉትን ቪዲዮ በኮሜንት አሳውቁኝ፣ እሰራላችኋለሁ ማለት ነው። አንዳንድ ልጆች እንደዚህ አልመጣልና ለ8 ጽፈን አልመጣልና ለምንም የለንም የምትሉ ልጆች ደግሞ ሁልጊዜም ሞክሩት ማለት ነው። ስሞክሩት ይመጣላችኋል። በተደጋጋሚ ስሞክሩት ይመጣላችኋል። አይ ብሎ ደግሞ እምቢ ካላችሁ ደግሞ ወደ ኢትዮጵያ ለአንዴ በብርም ቢሆን ደውሉበት ማለት ነው። ከዚያ በኋላ ይለቅላችኋል። ወደ ኢትዮጵያ ዝም ብላችሁ ሳትመጅኑ የ20 ብር ካርድ የምትከስሩ ሞክሩት።
ደውላችሁ አውሩበት ማለት ነው። ካወራችሁበት በኋላ ይከፍትላችኋል። ምክንያቱም ወደ ኢትዮጵያ የደውላችሁ መጠቀማችሁን ስለሚያውቅ ማለት ነው። ስለዚህ ፍሪ ይሰጣችኋል ወይንም እንደዚህ ያወርድላችኋል። እንዴት እየመጀናችሁ ማውረድ እንዳለባችሁ ቁጥራችሁ ደግሞ የቃማ ቁጥር ከሆነ የቃማውን ቁጥር ካወቃችሁት ደውላችሁ ለ900 ደውላችሁ እንደዚህ ወደ ኢትዮጵያ መጃ ልናወርድ ነበር ቁጥር ይሰጣችኋል። ቅድሚያ ማለት ነው። ቀጥታ ቢሮ ያናግሯችኋል። እነዚህ ምንድነው የኢስቲሲ ሰራተኞች ሲያናግሯችሁ እኔ ወደ ኢትዮጵያ መደወል ፈልጌ ነበረ ግን መጃን አልወርድልኝ ያለ ምናምን ስትሏቸው ያላችሁን በቃ ይነግራችኋል ማለት ነው። እና ቪዲዮ ሰርቼ አሳያችኋለሁ ያንም እንዴት ማድረግ እንደምትችሉ ኢንሻአላህ። ቪዲዮውን ላይክ ሼር እያደረጋችሁ ተከታተሉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።